አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴናችሁ? ከኛ ጋር ሁሉ ሰላም ነው። የዩቲዩብ ቻናል ተከታታዮቻችን እኛ ደህና ነን። ባያላችሁበት ሰላማችሁ ብዝት ይበልልን። በጣም ነው የምንወዳችሁ። እናንተም እንደምትወዱን ተስፋ አለን እንላለን። እንግዲህ ዛሬ ደግሞ እንግዲህ ቻክ ብቻ የቀረንን አልሙኒየም መግጠምና ቻክ ማድረግ ወይም ደግሞ ማለስለስ ብቻ የቀረንን ቤት እያሳየናችሁ እንገኛለን። እና እንደዛ አይነት ቤት እንደምትመለከቱት ዲዛይናችን ይሄን ይመስላል። ፋይናል በመጀመሪያው እንግዲህ ጨርሰን የምናሳያችሁ ይሆናል። እንግዲህ አሁን ካያችሁ ቻክ ሳይደረግ እንደምትመለከቱ በረንዳው አሁን ገና የተዘከረከ ነው። ምሳሌ ይሄ ሽንቁርቁሩ ይሄ የተገጣጠመው ቦታ ምናምን ሲያልቅ የማሳያችሁ ይሆናል። እንግዲህ ስራችን ይሄንን ይመስላል። ቤቱም እንደምትመለከቱት ጽድት ባለ መልኩ ነው የተሰራው። እንደምትመለከቱት ግቢም አለው ቤቱ። ግቢውም ፏ ያለ ነው ማለት ነው። ሲደቀደቅና እንግዲህ ሲሞላ በጣም የሚያምር ግቢ ነው። እንደምትመለከቱት በጣም ጽድት ያለ ግቢ ነው። እንግዲህ ውጩ ይሄን ይመስላል። አዳማ ቆርቆሮም እንደምትመለከቱት አረንጓዴ ነው። አረንጓዴ ይሄ ደግሞ ጠርዙ አወጣጡ የእንትኑ ጠርዝ አወጣጣቸው ምናምን በጣም ነው የሚያምሩ። በጣም ከምላችሁ በላይ ማለት ነው። ባይዜ ግንበኛ ሊያሳምረው ይገባል። ቤት ግንበኛ ካላሳመረው ፊኒሽንግ ባለሙያ ላይ በጣም ያስቸግራል። እኛ ጋር በጣም ያስቸግራል። መጀመሪያ ላይ ፊኒሽንግ ሲሰሩ ወይም ደግሞ ጠርዛ ጠርዝ ሲያወጡ ወይም እቺ ምንትማን ነው እቺ እዚህ ጋር ዙም ያረኳት እቺን 45 ምናምን ሲያወጡ ግንበኛ በስነ ስርዓት ባለቤት ካላስወጣ በጣም ለኛ አዳጋችና መከራ ነው የሚሆነው። ቀለም ለመቀባትም ኳርቲዝም ሆነ ትናንትና ቀደም ብዬ የለቀኩላችሁ ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። እና በጣም አድካሚ ነው። አሁን ይሄ ክላስ አንድ ክላስ አለ፣ እዚህ ጋር 2 አለ፣ 3 አለ፣ ሳሎን እዛ ጋር 4 አለ። ውስጥ ላይ ብዙ ክላስ ነው። አንድ 5 ክላስ አካባቢ ነው። ሸዋር ሽንት ቤት የግል የራሱ አለው። የውጭ ሽንት ቤት በዚህ በኩል አለው። እቺኛይቷም እንደምትመለከቷት በዚች ጋር እቺ በራፏ በዚች ጋር የራሱ ሽንት ቤት አለው። እዛ ጋር ደግሞ በጀሪካ ወደዛ የምትመለከቱት በር ደግሞ እሱም ጋር የራሱ ከሽንት ቤትና ሸዋር አለው። እንደምትመለከቱት በረንዳው ይሄንን ይመስላል። እንግዲህ እንደዛ ተደርጎ ነው የተሰጠን። መጨረሻውን የምናሳያችሁ ይሆናል። የዩቲዩብ ቻናል ተከታታዮቻችን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳይረሳ። እንደዚሁም ደግሞ ነባር ከሆናችሁ ደግሞ ላይክ ሼር እያደረጋችሁ ለብዙ ሰው እንዲዳረስ አድርጉልን። በጣም እናመሰግናለን። ትብብራችሁን በጣም ያስፈልገናል እና ለብዙ ሰው እንዲያይና እይታ እንዲኖረው እንፈልጋለን። ያው የምንለፋው ለእይታና እንዲሁም ደግሞ ትዕዛዝ የታዘዝነው መሰረት ለማጠናቀቅና አስደስተን ለማስረከብ እስከሆነ ድረስ ማለት ነው። እና ቤቱ ይሄንን ይመስላል። ውጭ ያለው እንግዲህ መኪና ማቆም ያለው ቦታ እንዲሁም ደግሞ ቤት መግዛት ለምትፈልጉ በወሎ አካባቢ ይሄን እንኳን ትርፍ ስራዬ ነው። በወሎ አካባቢ ነው። ግቢው እንደምትመለከቱት ሰፊ ነው። 2-3 በመኪና ማቆም ይችላል። ግቢው በጣም ሰፊ ነው እና ግቢውን እያስደለደልን እንገኛለን። ይሄንን ቤት እንግዲህ በሩንም ምኑንም ያስገጣጠምነው እኛ ነን። በወሎ አካባቢ እና ማሰራት ለምትፈልጉ ሰዎች ስልካችን እናስቀምጣለን። በማንኛውም ሶሻል ሚዲያ ልታገኙን ትችላላችሁ። በቴሌግራም፣ በዋትስአፕ እንዲሁም ፌስቡክ፣ ኢንስታግራም እና በተለያዩ እንትኖች ልታገኙን ትችላላችሁ። እንዲሁም ደግሞ በስልክ ጥሪ ደውላችሁልን ማግኘት ትችላላችሁ። አሁን ወደ ውስጥ ገብተን የምናሳያችሁ ይሆናል። የክላሱ አንዳንዱ ማለት ነው። እዚህ ጋር የምትመለከቷት የልጆች ክላስ ናት። የልጆች ክላስ ወይም ደግሞ የእንግዳ ማረፊያ ናት። በጣም ጠባብ ናት። በአልሙኒየም ናት። ባይዜ በጣም ነው የምታምረው። በኋላ ስታልቅ በአልሙኒየም ነው። ጠባብ ነው። ስንት ነው? 250 በ5 ናት። ቁመት በጣም አለው። እንደምትመለከቱ 250 በ5 ነው። እና እንደዚህ አይነት ስራ እንግዲህ ስራችን ይሄን ይመስላል። ይሄ ባይዜ ቻክ አልተደረገም። ገና ቻክ አልተደረገም። እና ይሄን ይመስላል። መጋረጃ ደግሞ እዚህ ጋር ነው። መጋረጃ ሲሰቀል አይታይም ማለት ነው። አይታይም መጋረጃ ሲሰቀል እና በጣም ያለው ወደ ታች ልቅቅ ይደረጋል። የበራፍ ላይ እንኳን ብዙ ጊዜ ቀርቷል። እና በሩንም እንደምትመለከቱት ነው። ስራችንን እንግዲህ
እናሳያችኋለን በቻልነው መነጻነት እና ከቻላችሁ ሰብስክራይብ አድርጉልን፣ ሼርም አድርጉልን። እንወዳችኋለን ማለት ነው። አሁን በየክላሱ እየገባን የምናሳያችሁ ይሆናል። አሁን ሳሎኑን እናሳያችኋለን። ሳሎኑ ይሄንን ይመስላል። ሳሎኑ እንግዲህ በአልሙኒየም ነው፣ 2 ደረጃ ምናምን የሚባለው ነው። እዚህ ጋር መጋረጃ ስራው የሚባለው ይሄ ነው። የመጋረጃ ስራ የሚባለው ይሄ ነው። እንግዲህ ውስጡን ገብታችሁ ወይም ደግሞ በአካል ቢታይ ነበር የሚያምረው። መጋረጃው እዛ ውስጥ ሙሉ ለሙሉ ለመስኮቱም ለፍሬንች ዶሩም በጣም የሚያምር ነው። አንድ ጋር የተያያዘ ማለት ነው። ወደ ፈለጋችሁ ዲያንሸራታችሁ ማየት ትችላላችሁ፣ ማረግ ትችላላችሁ። እና ይሄንን ይመስላል የሳሎኑ ዲዛይን። ገና ቻክ አልተደረገም እንደነገርኳችሁ፣ ቦርዱ ብቻ ነው ገጠም የተደረገው። ማቴሪያላችን ይሄን ይመስላል። ወደ መኝታ ክላስ እንግባ። መኝታ ክላሷችን ናት። ቆመን የሰራንበትን አላፈረስንም። እዚህ ጋር ኤል ናት እንደምትመለከቱት። ይሄ ኤሉ ለሸዋርና ለሽንት ቤት የተቆረጠ ነው። ቤቱ ዲዛይኑ ይሄን ይመስላል። ላይታያችሁ ይችላል ትንሽ ጨለም ስለሚል ነው። እና የውጭ ትንሽ ጨለም ለሚለው የውጭ እንትን አለው። ሸዋር ቤቱና ሽንት ቤቱ ይሄ ነው። ሸዋርና ሽንት ቤት ይሄ ነው። በምታዩት መልኩ እንግዲህ ይሄንን ይመስላል። ይሄ እንግዲህ ለቧንቧ እንዲሁም ደግሞ ቆማችሁ ለመታጠብ እንዲሁም ለሙቀሃ ቀዝቃዛ ውሃና ሞቅ ያለ ውሃ እንዲያወጣ ተደርጎ የተሰራው። እቺ ደግሞ ለአደጋ ጊዜ መውጫ ናት። ለአደጋ ጊዜ መውጫ ማለት ለማብሪያት ቢበላሽና ወይም ደግሞ የሆነ ነገር ኮንታክት ቢፈጠር ብሬከር አለ። ከብሬከር ደግሞ ቀጥሎ ይሄ አለ። በዚህ ገብቶ ነው ማብሪያ ባለሙያ ማስተካከል የሚችለው። ይህንን ይመስላል። ገና እንግዲህ ይህንን እየሰራን እንገኛለን። ሁሉንም ሰርተን የምናሳያችሁ ይሆናል። አሁን ደግሞ መኝታ ክላሷን የሴት ክላሷን ወይ ደግሞ የሴት ሳሎኗን እናሳያችሁ። ይሄንን ይመስላል እንግዲህ የሴት ሳሎኑ ይሄን ይመስላል። ቪዲዮ ካጠረባችሁ በጣም ይቅርታ። ስለ ቪዲዮ አስተያየት ካላችሁ አስቀምጡልን። እንደምትመለከቱት የመጋረጃውም ይሄ እንደምትመለከቱት ነው፣ ወጥ ነው። ለበረንዳውም ለመስኮቱም ለእንትኑ ለበሩ ማለት ነው። እና ይሄንን ይመስላል ስራችን። እዚች ጋር አልሙኒየም አላት። እዚች መሀል አልሙኒየም አላት። በጣም ያምራል። ዲዛይኑ ቀለል ያለ ነገር ነው የፈለጉት። ለእነዚህ ደንበኞቻችን እንግዲህ 4ኛ ቤት ስንሰራላቸው ነው። በወሎ አካባቢ 4ኛ ቤት ነው ይሄ ቤታችን። እና እናንተም እንግዲህ በታማኝነት እንሰራለን፣ እናስረክባችኋለን። እና ዝም ጋር እንግዲህ የሴት ሳሎን አላት የራሷ ሸዋር ቤት አላት። ተመልክቷት እቺ ዝግ ናት። እዚህ ጋር ደግሞ ለመጨለማ እንትን አላት፣ መስኮት አላት። ይሄ እንግዲህ እንደምትመለከቱት ለዚሁ እዛ ጋር እንዳሳየኋችሁ ለሙቀሃውና ለቀዝቃዛ ውሃው በዚህ በኩል ለሙቀሃው እዛ በኩል ሽንት ቤት አለ፣ ቢቢሲ አለ። እዚህ ጋር ደግሞ የእጅ መታጠቢያው የሚደረገው አለ። እና ይህንን ይመስላል። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። እንደዚሁም ቻናላችንን ሰብስክራይብ እያደረጋችሁ ነባር የሆናችሁ ደግሞ ላይክ ሼር እያደረጋችሁ ቤተሰባችሁን መሆን እንዳትዘነጉ። እወዳችኋለሁ። በጣም አመሰግናለሁ። ማሰላም